አንድ ታሪክ ልንገራችሁ የንጉስ ሰለሞንን ታሪክ። ንጉስ ሰለሞን ህይወቱ ካለፈ በኋላ ሁለቱ ልጆቹ ንግስናውን አካሄደው ነበረ። አንደኛው ኪንግ ኦፍ ጁዳ ይባላል፣ ሌላኛው ደግሞ ኪንግ ኦፍ እስራኤል ይባላል ማለት ነው። የኪንግ ኦፍ ጁዳ ወደ 1 ሚሊዮን ጦር ኃይል ነበሩትና አታክ ሊደረግ ነበረ በሌላ እንትን ማለት ነው። እና በጣም የሚጨንቀውና ግራ ይገባውና ሄዶ እግዚአብሔር ፊት ተንበርክኮ ጸሎት ይጀምራል። እና እግዚአብሔር ምን ይለዋል? ጦር ይዛክ አትሂድ፣ ጦር እንትኖች ግን የሚሊታሪዎች ግን ወይንም የጦር ኃይሎች ግን በዝማሬ ጦርነቱን እንዲዋጉ ንገራቸው ይለውና ይሄድና እሱ እግዚአብሔር እንዳለው ይነግራቸዋል። ወደ ጦር ሜዳ በዝማሬ ይሄዳሉ። በሄዱበት ሰዓት አታክ ሊያደርጓቸው የመጡት የዛኛው የጦር ኃይል መሞት ይጀምራል እና ከዛ የተረፉት ደግሞ ሪትሪት ያደርጋሉ፣ ትተው ይሄዳሉ የጦሩን ቦታ ማለት ነው፣ እንዳይወጉ ኤኒዌይስ እንዳይገደሉ። ኤኒዌይስ ይሄንን ታሪክ ልነግራችሁ የፈለኩት እኛ ሀገር ላይ አሁን ያለው ሁኔታን አስታኮ ነው። አሁን ላይ ኦርቶዶክስ ክርስቲያን ሀገር ውስጥ ክርስቲያን መሆንና ኦርቶዶክስ መሆን ህገ ወጥ የሆነበት ሰዓት ላይ እየደረስን ስለሆነ ቅዱሳን አባቶቻችንን እየተገደሉ ነው ያሉት፣ አማኞች እየተገደሉ ነው ያሉትና በአሁን ሰዓት እኛ እንደ ክርስቲያን ማድረግ ያለብን ሁላችንም ጸሎት በዚህ ልክ ዝማሬ በዚህ ልክ ጦርነትን ሊያሸንፍ ከቻለ እኛ ደግሞ ጠላትን በጸሎት ማሸነፍ እንችላለን። ሁላችንም በየቤታችን ክርስቲያን የተባለ በአጠቃላይ በየቤቱ ጧትና ማታ ለምዬ ቤተክርስቲያን ለቅድስት ቤተክርስቲያን እንጸልይላት፣ ለኢትዮጵያ እንጸልይላት። አሁን ሰዓት ነው ዩናይት ማድረግ ያለብን አሁን ሰዓት ነውና የኛ ዩኒቲ ስለሚያስፈልግ በጸሎት ሁላችንም እንጸልይ። የቅዱሳን ጸሎቶች ደግሞ በጣም ሶ ፓወርፉል እንደሆነ መጽሐፍ ቅዱስ ይናገራል። እግዚአብሔር ጋር ድረስ ይደርስልንና መፍትሄውን እናገኛለን። የኛ ተዋጊ እግዚአብሔር ነው። የኛ ጦር ደግሞ ሰይፍና ጦራችን መዝሙርና ጸሎት ነውና አደራ እንጸልይ ባይነኝ። ቅዱሳን አባቶቻችንም እግዚአብሔር በቸርነቱ ይጠብቃቸው። የሞቱትን እህት ወንድሞቻችን ክርስቲያኖችን አጸደ ገነትን እግዚአብሔር ያዋርስልን። እንጸልይ ለማለት ነው የመጣሁት። መልካም ጊዜ ይሁንላችሁ ባይ